ሜካፕ የሚባል ሴቶች የሚጠይቁታል። ምን ችግር አለው? ሜካፕ ማለት እንዳልን ታውቃለች። በጣም የሚያስቀው የባከነ ክላሽ ማካካሻ ነው። ሜካፕ ክላስ ከተባለ የሆነ ቀን ክላስ ሚስ ስለተደረገ ማካካስ ነው። ስለዚህ እናንተ ሚስ ውኛለሁ አንዳንድ የጎደሉ ክፍሎችን በኮስሞቲክስ ማሟላት አለብኝ ነው አይደል? ያ የምትዘፍኑበት ቀን ምንድን ነው የሚባለው? ምን ዴይ ነው የሚባለው? ክሬዚ ዳይ ነው? ምን ዳይ ነው የሚባለው? እሱ እንደዚያ እንዳታደርጉ እንዲሁ በመምህር አምላክ ነውር ነው። እንዴ ክርስቶስ ደም የከፈለበትን ጸጉር እየነሰነስክ እስክታልትወርድ ነው? ነውር ነው። ዋጋ ተከፍሎባቸዋል። እንድትሰክሩበት የተሰጣችሁ አካል የለም። እንድትዘፍኑበት እንድታመነዝሩበት የተሰጠ እጅና እግር የለም። ለሰይጣን አውጥታችሁ ልትጥሉት የተሰጠ አካል የላችሁም። በአምላክ ደም የተገዛ አካል ነው። ክብር ስጡት። ለራሳችሁ ማለት ነው። ለጸጉራችሁ ክብር ስጡት፣ ለእጃችሁ ክብር ስጡት፣ ለእግራችሁ ለዓይናችሁ ክብር ስጡት። ሴቶቹም እንደዚሁ ሰውነታችሁ ደረታችሁን ገልጣችሁ እንበወጣችሁ ነው የምትጃጃሉ። ይሄ እኮ አምላክ ደም የከፈለበት አካል ነው። ደረታችሁ ለምንድን ነው የምትገልጡ? እግራችሁ ገልጣችሁ የምትሄዱ ለምንድን ነው? ነውር አይደለም? ነውር ነው። መቅደስ እኮ ናችሁ እናንተ። ስለዚህ ዋጋ ተከፍሎባችኋል ነው። ክርስቶስ በደም ያነጻችሁ ውድ ፍጥረቶች ናችሁ። እውነቴን ብታጡ ብትነጡ ራሳችሁን ማጥፋት የለባችሁም። ሰው ቢጠላችሁ ባይሳካላችሁ ብትደህዩ ትምህርት ራሱ ውጤት ባይመጣላችሁ ባትቀጠሩ ዘመዶቻችሁ ቢጠላችሁ ጓደኛ ባይኖራችሁ ገንዘብ ባይኖራችሁ በክርስቶስ ደም የተገዛው ቅዱስ መቅደስ ነኝ ብላችሁ በዚህ ብቻ ደስላችሁ ይገባል። ስለወደደን ስለጠራን ስላነጻን ስለቀደሰን ወገኖቹም ስላደረገን ባይድ የነበሩን አውሬ የነበርነውን በጎቹ ስላደረገን ባይድ የነበርነው ልጆቹ ስላደረገን የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ለራሳችን ክብር መስጠት ያለብን። አሁን ቁስ አጣው ብለህ እንዴት ራስህን ታጠፋለህ? ሰው ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ከዝምድና በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በዚያ በሚቃጠል መሥዋዕት በዚያ በንጹሕ በግ በክርስቶስ ደም ነው።